ሰላም ተማሪዎች እንደምን አላችሁ? የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና የሚዘጋጅባቸው የትምህርት አይነቶችና የክፍል ደረጃዎች ይፋ ሆነዋል። ይህንን መረጃ የምናጋራችሁ ከኢትዮጵያን ኤጁኬሽን ኦር ኢትዮጵያን ስተዲስ ቻናል ስለሆነ ሁላችሁም ይህን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እስከ መጨረሻው እንድትከታተሉን ስንል በትህትና እንጠይቃችኋለን። በተለይ ለ12ኛ ክፍል ተማሪዎች ይህ መረጃ በጣም ኢምፖርታንት እንደሆነ እናስባለን። ይህም መረጃ የወጣው ከትምህርት ምዘናና ፈተናዎች አገልግሎት ስለሆነ ለፈተናችሁ ዝግጅት በጣም ይጠቅማችኋል ብለን እናስባለን። ስለዚህ እስከ መጨረሻው ተከታተሉን። ቀጥታ ወደ መረጃው እንገባለን። ፈተና የሚሰጥባቸው የትምህርት አይነቶች ያው በተፈጥሮ ሳይንስ ወይንም ደግሞ በናቹራል ሳይንስ እንግሊዘኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስ እንደሆኑ ገልጾ እንዲሁ ደግሞ በማህበረ ሳይንስ ወይንም ደግሞ በሶሻል ሳይንስ የእንግሊዘኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና የኢኮኖሚክስ ትምህርቶች በፈተናው ላይ እንደሚካተቱ ጠቁሟል። እና ከዚህ ጋር ተያይዞ የመልቀቂያ ፈተናው በየትምህርት አይነቱ ከ9ኛ እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን መሆኑን የትምህርት ምዘናና ፈተናዎች አገልግሎት ገልጿል። ከዚህም ጋር ተያይዞ የዝግጅት አግባቡ ከ9ኛ ክፍል ላይ የቀድሞና የአዲስ ስርዓተ ትምህርቶች የጋራ ይዘት ወይንም ደግሞ ኮመን ኮንቴንቶች ላይ ትኩረት የሚያደርግ ይሆናል። በ9ኛ ክፍል ኮንቴንቶች ላይ ከ10 እስከ 12ኛ ክፍል ያለው በአዲስ ስርዓተ ትምህርት ላይ የተመሰረተ ይሆናል ተብሏል። ይህም ማለት 10ኛ፣ 11ኛ እንዲሁ 12ኛ ክፍል በአዲስ ስርዓተ ትምህርት ሙሉ በሙሉ በአዲስ ስርዓተ ትምህርት ላይ ቤዝ ያደረገ የፈተና አወጣጥ ስርዓት ይኖረዋል ማለት ነው። ስታነቡ 9ኛ ክፍል የኦሉን የተማራችሁ ትኖራላችሁ። ኒው ካሪኩለሙንም የተማራችሁ አላችሁ። ከሁለቱም አንድ አይነት ኮመን ኮንቴንቱ ተውጣቶ ነው ፈተና ላይ የሚወጣው። 10፣ 11፣ 12ኛ ግን ሙሉ ለሙሉ በአዲሱ መጽሐፍ ወይንም ደግሞ በአዲሱ ካሪኩለም ላይ ቤዝ ያደረገ ይሆናል ተብሏል። እንግዲህ ፈተናው ኢኮኖሚክስን የተመለከተ ግን የተለየ አይነት ስርዓት እንደሚኖር አያይዘዋል። ኢኮኖሚክስ ትምህርት የ9ኛ ክፍል አይመጣም። የኢኮኖሚክስ ትምህርት ከ10ኛ እስከ 12ኛ ክፍል ያለውን የሚሸፍን እንደሚሆን አገልግሎቱ ጠቁሟል። ይህ ማለት ምን ማለት ነው? 9ኛ ክፍል ያው የተማራችሁ ትኖራላችሁ፣ አይመጣም ማለት ነው። ያልተማሩም ስለሚኖሩ በኦሉ ከሆነ 9ኛ ክፍልን ኢኮኖሚክስ ያልተማሩ አለ። በኒው ሲሆን ደግሞ 9ኛ ክፍልን የተማሩ አሉ። ነገር ግን ከ9ኛ ክፍል የኢኮኖሚክስ መጽሐፍ ላይ ወይንም ካሪኩለም ላይ የሚወጣ ምንም አይነት ጥያቄ አይኖርም ብለዋል። እንግዲህ ኢኮኖሚክስ የምትዘጋጁት ከ10ኛ እስከ 12ኛ ይሄ ለማህበረ ሳይንስ ተማሪዎች ነው የሚመለከተው። 10፣ 11 እና 12ኛ ክፍል ኢኮኖሚክስ የሚመጣበት ይሆናል ማለት ነው። ሁላችሁም በዚህ መረጃ መሰረት እንድትዘጋጁ ቻናላችን ይጠቁማችኋል። እናንተን የሚያዘጋጁ በዚህ እንግዲህ እንደምታወቀው የተወሰነ ወር ነው የቀራችሁ። ፈተናው ሰኔ ላይ መሆኑ እንግዲህ ባለፈው ጊዜ ገልጸናል። ስለዚህ ከአሁኑ ዝግጅታችሁን እንድትጀምሩ የጀመራችሁም አላችሁ አጠናክራችሁ እንድትቀጥሉ፣ በክለሳ ላይ እንድታተኩሩ፣ ጥያቄ ስሩ። ይህ የቻናላችን መልእክት ነው። እስከ ፍጻሜ ስለተከታተላችሁ እናመሰግናለን። ደህና ቆዩ።